አሰላሙ አለይኩም ወረህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ሁላችሁም በያላችሁበት ሰላማችሁ ብዝት ብዝት ይበልልኝ። ውድ ሀገሬ ልጆች፣ ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ቤተሰብ የሆናችሁም ጀዛኩሙላሁ ኸይረን። ቪዲዮ ስትጀምሩ በላይክ ጀምሩት ማለት ነው። ሀዋይቢ ላይክ አድርጉልኝ። እና እስኪ ዛሬ ውሎዬን በትንሹ ላሳያችሁ ብዬ ነው። እዚህ ጋር መሻላ እንደምታዩት ቁጥራዋት አዘገጃጅቻለሁ ማለት ነው። መሻላ ቆራርጫለሁ። እዚህ ጋር በጣጣ፣ ጅዘር፣ በሰል፣ ኩዝብራ አለው፣ ፍልፍል ቶማት፣ ፍልፍል በርድ እና ኩሳ ማለት ነው። እነዚህን ባንድ አርጌ ልጫ ልሰራ ነው ማለት ነው። ያው እንግዲህ ለመዳም እንዳይመስላችሁ ለራሴ ነው። እሺ ሰምታችኋል። ለራሴ ነው ያዘገጃጀሁት እና ኢንሻአላ እዚህ ጋ ደግሞ ያው ተርፎኝ ሲበዛብኝ ቀነስኩት ማለት ነው። አስቀምጣለሁ ተላጃ ሌላ ጊዜ ይሰራዋል ማለት ነው። እዚህ ጋር ኩዝብራይ ነው፣ እዚህ ጋር ፍልፍል ነው እና ሀዋይቢ እስኪ አንዳንድ ነገሮችን ለምን አልላቸውም ለቤተሰቦች ብዬ ነው በዛ አጋጣሚ ማለት ነው። እና ውድ ቤተሰቦቼ በዛ አጋጣሚ እንደዚህ ስራዬን እየሰራሁ እስኪ አንዳንድ ነገሮችን ለምጋቶቼ ጋር አንመካከርም አንወያይም ብዬ ነው። እና እዚህ ጋር ይሄው ቁጥርባት ነው የቆራረኩበት እንትን ብየዋለሁ ማለት ነው። እዚህ ጋር ዶሮ አለ የሰዎቹ ምሳሌ፣ እኔ ደግሞ አትክልት ነው ማለት ነው ዛሬ። እሺ ውዶችዬ፣ እና በዚሁ አጋጣሚ ምን ልላችሁ ነው የፈለኩት ሀዋይቢ አዲስ ጀማሪ የሆናችሁ ማለት ነው የኢትዮጵያ አዲስ የምትጀምሩ እህቶች የሰው ቪዲዮ አትጫኑ። ሀዋይቢ ብዙ ጊዜ እኛ ሲነግሩን አንሰማም፣ እውነት ለመናገር ማለት ነው። የሰው ቪዲዮ በጭራሽ አያስፈልግም። በራሳችሁ በቃ የቻላችሁትን ምግብም ከሆነ ጽዳትም እያጸዳችሁ ከሆነ እውቀትም ካላችሁ በእውቀታችሁ እያስተማራችሁም ሆነ ጥሩ ምክር ሆነ አለኩልያን ያንን ነገር እያስተላለፋችሁ አለኩልያን ሀባይቢ እና ያንን የራሳችሁን እውቀት እያስተላለፋችሁ አንድ ቪዲዮ ሁለት ቪዲዮ ቢሆን በራሳችሁ በቃ መልቀቅ ነው ያለባችሁ ማለት ነው። የሰው ቪዲዮ አስፈላጊ አይደለም። ምክንያቱም ሄዳችሁ በጣም ያከስራል ማለት ነው። የሰው ቪዲዮ እኔ አሁን ጭኜ ነበረ መጀመሪያ ላይ እና አሁን ያ የሰው ቪዲዮ ሞኒ እንትን ለማድረግ ብፈልግ አያስደረገኝም ማለት ነው። ግን መጀመሪያ ላይ ብዙ እህቶች ታይ እንትን አትበይ ብለውኛል፣ አትጫኝ ብለውኛል። ከአሁን በፊት ብዙ ተሞክሮ ያላቸው እውቀት ያላቸው ዩቱብን ጠንቅቀው የሚያውቁ እንዲሁም ደግሞ ከብዙ ዩቱበሮች ከትልቅ ዩቱበሮች እነ አቦ ጊዳ ብዙ አሉ እውቀት ያላቸው። እነሱ ጋር አሁን ገብተን ምናምን እንትን ብንል ማለት ነው ብንከታተል የሰው ቪዲዮ በተለይ ለጀማሪ ዩቱበሮች አስፈላጊ አይደለም ማለት ነው ሀባይቢ። እና በራሳችሁ አንድ ሁለት ቪዲዮ ጭናችሁ 10 ደቂቃ ሆነ 5 ደቂቃ ከዛ ላይቫችሁን መጀመር ላይቭ ላይ ትገባላችሁ። ሰዓታችሁን ትሞላላችሁ። ሰዓታችሁን ከሞላችሁ በኋላ ሞኒት ትሆናላችሁ። ከሞኒ በኋላ ቪዲዮውን ትለቁታላችሁ ማለት ነው። ቪዲዮውን ማስፈላጊነቱ ሞኒ ከተሆነ በኋላ ነው ሀዋይቢ ማለት ነው። እና ሀባይቢ ምን ልላችሁ ነው የፈለግኩት ቪዲዮ ራሱ አስፈላጊነቱ የሚሆንበት ሞኒ ከሆናችሁ በኋላ ነው። ሞኒ ከሆናችሁ በኋላ ቪዲዮ ቶሎ መልቀቅ አለባችሁ ማለት ነው። እስከዛ ግን ሞኒ እስከምትሆኑ ድረስ ምንድነው ማድረግ ያለባችሁ? ላይቭ ላይ ነው አንድ ቪዲዮ ከለቀቃችሁ መደማመሪያ ይሆናችኋል ማለት ነው። በዛ እየገቡ ሳብስክራይብ ያደርጓችኋል፣ ኮሜንት ያስቀምጡላችኋል፣ ትመልሳላችሁ ማለት ነው ለፋሚሊ እና ቪዲዮ መልቀቅ በብዛት አስፈላጊ አይደለም። እና ውድ ሀገሬ ልጆች ቪዲዮ በብዛት ባትለቁ ምንም ችግር የለውም ማለት ነው። እናንተ ላይቫችሁን ከሰራችሁ ሞኒ ስትሆኑ በኋላ ላይ ቪዲዮ ያንን ያዘጋጃችሁትን ቶሎ መልቀቅ ትችላላችሁ ማለት ነው። እኔ አሁን ላይ የሰው ቪዲዮ ነበረብኝ። አሁን ያንን የሰው ቪዲዮ እና ሀዋይቢ የሰው ቪዲዮ ነበረብኝ እና ያንን ቪዲዮ ሳጠፋ ግዴታ ቪዲዮ መተካት አለብኝ። ምክንያቱም ቻናሉ እንቅስቃሴ አይኖረውም ማለት ነው። የሸረትነውን እንትን ያልነውን
ያንን እንትን ያልነውን ቪዲዮ ሁላ ማለት ነው የሸረትነውን ቪዲዮ ሁላ ካጠፋ ነው ዩቱብ አይፈልግም ማለት ነው። ቪዲዮ ዲሌት እንዲሆን ግዴታ ደግሞ የሰው ቪዲዮ እስከሆነ ድረስ ሞኒ መሆን ስንፈልግ ሞኒ መሆን ስለማንችል ማጥፋት አለብን። የመጀመሪያ ላይ ታይ አትጫኝ የተባልኩ ተጭኜ አሁን ላይ የሰው ቪዲዮ ስለነበር ሳጠፋው ይኸው ቻናሌ በጣም እንትን ብለዋል ማለት ነው። ስለዚህ እኔ የምመክራችሁ ማለት ነው ብዙ ታውቃላችሁ፣ ብዙ ነገር ትሰማላችሁ። እሷ ግን የእህትነት ምክሬን እኔም የምመክራችሁ የሰው ቪዲዮ አትጫኑ። የጫናችሁም እንደኔ ካላችሁ በሩቅ ቀን አጥፉት። አንድ ሁለት እያላችሁ ለማጥፋት ሞክሩ። ቢያንስ በወር በ15 ቀን እንደዛ አንዳንድ ቪዲዮ ለማጥፋት ሞክሩ። እኔ በጣም ብዙ ቪዲዮ ነበረብኝ የሰው ቪዲዮ አጥፊው እስከ ዛሬ ራሱ እየተባልኩ አላጠፋሁትም ነበር፣ ግን በቀን 2-3 ሳጠፋ ለቻናሉ በጣም ሀርድ ነው እውነት ለመናገር ማለት ነው። ስለዚህ ካለባችሁም ያላችሁ እህቶች አጥፉት። የሰው ቪዲዮ አይጠቅማችሁም ማለት ነው። ሞኔታይዝ አያስደርግም የሰው ቪዲዮ ካለባችሁ። ስለዚህ ሀባይቢ ይህ የእህትነት ምክሬ ነው። በርቱ፣ ጠንክሮ፣ ተበራቱ። ተስፋ ደግሞ አትቁረጡ። አንዴ ብንሳሳት አንዴ ቻንሳችን ባይሆን ኢንሻአላ ቀጣይ ይሆናል ብለን ተስፋ እንትን ማለት አለብን ማለት ነው። ሁሌም ጠንካራ መሆን አለብን። ህይወት ለጠንካሮች እንጂ ለደካሞች ቦታ የላትም። ህይወት ወደፊት እንጂ ወደኋላ አትመለስም። ስለዚህ ምንጊዜም እኛ የመዳም ቅመሞች ወደፊት መጓዝ አለብን ማለት ነው። ብዙ አጋጣሚ ደግሞ እራስ በራሳችን እንበረታታ ሀባይቢ። ምክንያቱም እራስ በራሳችን ካልተባበርን ካልተደጋግፍን ማን ነው እኛን የሚያበረታታን? ማን ነው እኛን የሚደግፈን? እና ጠንክሮ እንበረታታ፣ ጉዞ ወደፊት አንድ ሆነን እላችኋለሁኝ። ቪዲዮውን ሰብስክራይብ አድርጉልኝ አዲስ የሆናችሁ ማለት ነው የምትከታተሉ ቤተሰብ የሚሆናችሁ ላይክ እያደረጋችሁ ሼር ማድረጉልኝ ሀባይቢ ከቻላችሁ ማለት ነው። ለዛሬ ውሎዬ ይህንን ይመስላል። ውሎዬ እንዳሳየችሁ ሳይሆን በነገራችን ላይ እንደ ምክር በቃ ይህን